ጋሻው ሽብሩ ባላለው የደቡብ ኢትዮጵያ ክልል ጤና ቢሮ ኃላፊ ነኝ። ክልላችን አዲስ ነው። የዛሬ አይ ቲንክ 2 አመት ከ8 ወሩ ነው። በአጠቃላይ በጣም ጥሩ ስራዎች ተሰርተዋል ብዬ አስባለሁ። በተለይ ደግሞ የፖሊሲ ለውጥ ከመጣ ጀምሮ ማለት ነው። የዛሬ 78 አመት አካባቢ ከመከላከሉ ጎን ለጎን አክሞ የማዳን ስራውን እንደ መንግስት ተይዞ ከተሰራ በኋላ ብዙ ለውጦች መጥተዋል። በተለይ በእናቶችና ህጻናት ጤናን በተመለከተ ሲግኒፊካንት ለውጥ ወይም ደግሞ በጣም ምርታዊ የምንላቸው ለውጦች መጥተዋል ማለት ነው። ምናልባት የዛሬ 5 አመት የነበረው በህይወት ከሚወለዱ 100,000 ህጻናት ውስጥ 267 እናቶችን እናጣ ነበር። አሁን ላይ በህይወት ከተወለዱ 100,000 ህጻናት ውስጥ ምናጣው ወደ 141 ቀንሷል። ያ ማለት በ5 አመት ውስጥ የ48% የእናቶችን ሞት ልንቀንስ ችለናል ማለት ነው። በተለይ የሚሰጠው ክትባት አገልግሎት መሳለጡ፣ የተለያየ ክትባቶች መጨመሩ፣ ከዛ ጋር ተያይዞ ደግሞ በተለይ የቅንጨራንና ስነ ምግብ ላይ የተሰሩ ስራዎች ደግሞ ለህፃናት ሞት መሻሻል ትልቅ ለውጥ መጥቷል ማለት ነው። በተለይ ጨቅላ ህፃናት አገልግሎት ከፍ ማለቱ በፕራይመሪ ሆስፒታል ደረጃ መሰራቱ ይሄን ቁጥር ከፍ አድርጎታል። ስለዚህ ይሄ ብቻ አይደለም፣ የተላላፊ በሽታዎች በጣም ቀንሰዋል። ዋና የሚባሉ ተላላፊ በሽታዎች እጅግ በጣም ቀንሰዋል። HIV በተለይ ቲቪ የቀነሰው እንደ ሀገር ትልቅ ሪኮግኒሽን የተሰጠንበት ነው። ወባም ቀንሷል። በተለይ አምና ላይ በወረርሽኝ መልክ ተነስቶ ነበር ወባ። ያንን በቀላሉ ተቆጣጥረን እንዲቀንስ ተደርጓል። ስለዚህ ዋና ተላላፊ በሽታዎች በአጠቃላይ የህፃናት ጤና፣ የህፃናት ሞት፣ የእናቶች ሞት ቀንሷል ማለት ነው። ሌላው በአጠቃላይ ስናይ በአቨሬጅ በህይወት የመኖር ምጣኔም ጨምሯል። ስለዚህ ዛሬ 5 አመት አንድ ኢትዮጵያዊ በአማካይ 65 አመት ነበር የሚኖረው። አሁን ላይ ወደ 68 ጨምሯል ማለት ነው። ስለዚህ እነዚህ የሰራናቸው ስራዎች ለዚህ ለውጥ የእድሜ መጨመሩ ለውጥ አምጥቷል ማለት ነው። ስለዚህ ይሄ የጤና ስርዓቱ በትክክለኛ ጎዳና ላይ እንዳለ የሚያረጋግጡ ናቸው ማለት ነው። ብዙ ልናነሳ እንችላለን ከእናቶችና ህጻናት አንፃር። በተለይ የቤተሰብ እቅድ አገልግሎት ካሉን እናቶች ውስጥ 86% የሚሆኑ ይሄን ይጠቀማሉ። በነገራችን ላይ በተቋም የሚሰጥ የወሊድ አገልግሎትም ወደ 86% ማለት ነው። በተቋም የሚሰጥ የወሊድ አገልግሎት በጨመረ ቁጥር የእናቶች ሞት እየቀነሰ ይመጣል ማለት ነው። ይሄንን አገልግሎት ለምሳሌ ጤና ጣቢያ ሆኖ የቀዶ ጥገና የሚያክሙ ወደ 13 ጤና ጣቢያዎች አሉ። 21 አቀደናል፣ 13ቱ ጀምረዋል ማለት ነው። ስለዚህ ሆስፒታል ብቻ ሳይሆን በተመረጡ ጤና ጣቢያዎችም የእናቶች የቀዶ ጥገና አገልግሎት መሰጠት መጀመሩን፣ ሁሉም ጤና ጣቢያዎች፣ ሁሉም ተቋማት የክትባት አገልግሎት መስጠታቸው ለዚህ ትልቅ ለውጥ አንዱ ምሳሌ ነው ማለት ይቻላል። የቀውስ ስርዓት አስተዳደር ወይም የኢመርጀንሲ ኦፕሬሽን ሴንተር ምንለው ክልሉ ከተቋቋመ ጀምሮ እየሰራ ነው ያለ ነው። በነገራችን ላይ ክልል ቀድሞ ከነበረው ክልልም አንፃር ብዙ ጊዜ ወረርሽኞች የሚበዙት የተፈጥሮ አደጋ የሚበዙበት ክልል ነውና ክልሉ ስራ ስንጀምር እዚህ ጳጉሜ ነሐሴ ወር ላይ 2015 ስንጀምር ቢሮ ሳይቋቋም የወረርሽኝ ቁጥጥር ስራውን ጀምረናል ማለት ነው። ከሁሉም ከዳይሬክተሮች የተውጣጣ ነን ጨምሮ በየሳምንቱ ሰኞ እንገመግማለን ማለት ነው። ይሄ ጠንካራ ስራዎችን እንድንሰራ አድርጎናል ማለት ነው። የት ቦታ ምን አለ የሚለውን እንድንሰራ አድርጎናል ማለት ነው። ስለዚህ ይሄ ተጠናክሮ ቀጥሏል። ክልሉ እንደምታውቁት ለተፈጥሮ አደጋም በጣም የተጋለጠ ነው። እንደገና ደግሞ በቅርቡ የተከሰተው የማልበርግ ወረርሽኝንም እናውቀው ነውና ምናልባት ያንን ስራ በትክክል እንድንሰራ መስፈንጠሪያ ሆኗል ብዬ አስባለሁ። እሱ ብቻ ሳይሆን ከክልል ርዕሰ መስተዳድር ጀምሮ በጣም ከፍተኛ እገዛ ያደርጉናል አስተባባሪ አካላት። ወረርሽኝ በአንድ የሚቆም አይደለም፣ እንደምታውቁት በጋራ የምንሰራው ነው። እንደ ቢሮ ግን ስናይ የዚህ የማልበርግ በሽታን ስናይ ትንሽ አስቸጋሪ ሁኔታዎች የነበሩበት ነው። አዲስ በሽታ ነው። በኢትዮጵያ ደረጃ ለመጀመሪያ ጊዜ ነው የተገኘው። ምናልባት ትልቅ አድቫንቴጅ ብዬ ማስበው ላቦራቶሪ ምርመራ ኢትዮጵያ ውስጥ መሆኑ አንድ ትልቅ አቅም ነው። ከዚህ ቀደም እኔም በዲፓርትመንቱ ሰራ ስለነበር ማለት ነው። እሱ አንድ ነገር ሆኖ ግን በተለይ ደግሞ በተቋም የሚሰሩ ባለሙያዎች የተለየ ምልክት ሲኖር ሪፖርት ማድረግ መቻላቸው ትልቅ ስራ ተሰርቷል ማለት ነው። ስለዚህ እሱን ስንሰራ
በፍጥነት ነው ወደ ስራ የገባ ነው ማለት ጤና ሚኒስቴር ማልበርግ ብሎ ሳይል እኛ የቫይራል ሄሞራጂክ ፊቨር ብለን ያልታወቀ በቫይረስ ሊመጣ የሚችል ከደም ጋር የተገናኘ በሽታ ብለን እኛ ከ24 ሰዓት በፊት አክቲቭ አድርገናል። ያ ማለት እያንዳንዱን ስራ በተለይ ደግሞ ግብአትንና መረጃን አንድ አድርጎ የሚመራ ቲም አዋቅረናል። ስለዚህ እነዛ በጣም አቅም ሆኖናል ብዬ አስባለሁ። በሽታው በምን እንደሚተላለፍ ምን እንደሚሆን የሚያሰራጭ ቲምም እዛው ነው ያለው፣ መረጃ የሚሰጥም እዛው ነው ያለው። በተለይ ደግሞ በሰርቫይላንስ ስራዎች በጣም በቅንጅት ተሰርተዋል ማለት ነው። እንደው ከሌሎች ወረርሽኞች የተለየ ምንድነው ብለህ ካልከኝ በህዝቡ ዘንድ ያለው መረጃ የተለየ ነበር። ህዝቡ እንግዲህ የመጀመሪያው ኬዝ ባለቤትን መድኃኒት በልተው ነው ሰዎች የሞቱት የሚል አቋም ነበር። ይሄ ደግሞ በከተማ ውስጥ በሙሉ ጊዜ ሚስ ኢንፎርሜሽን ነበር። ስለዚህ ያንን ማሳመን በጣም ከባድ ነበር እውነት ለመናገር። ማርበርግ ተብሎ ሲመጣ ውይይት ስናደርግ በሃይማኖት አባቶች መካከል ያለው አቋም በጣም የሚያስፈራና አስቸጋሪ ሆኖብናል ማለት ነው። ሌላው ያስቸገረ ምንድነው እንግዲህ ለሆስፒታላችን በጣም ኮሚትድ የሆኑ ስታፎች ቢኖሩትም ባለሙያዎች ቢኖሩትም ደግሞ በተለይ ደግሞ የጽኑ ህሙማን አገልግሎት ከመስጠት አኳያ ጋፕ ነበረበት። ስለዚህ የምናስገባቸው ሰዎች ወይ ዲያሊሲስ የለም፣ የጽኑ ህሙማን ሴንተር ስለሌለ የመጀመሪያ 5 በሽተኞች ሞተውብናል ማለት ነው። ያ ደግሞ ሲሆን ምንድነው እዛ የገባ ሰው አይተርፍም የሚል መረጃ ተሰራጨ ማለት ነው። ይህንንም ለማስተባበል የሃይማኖት አባቶችን ተጠቅመን በጋራ እየሰራነው ውጤት ነው። ብዙ ጊዜ ምንድነው ኢመርጀንሲ የጤና ስራ ብቻ አይደለም። ከኛ እኩል የዞን ሁለቱ የደቡብ ኦሞና የአሪ ዞን አስተዳደሮች በደንብ ሰርተዋል። ሁሉም መስሪያ ቤቶች ሰርተዋል። በአስተዳደሮች ውስጥ ያሉት ክቡር ርዕሰ መስተዳድሩ የታስክ ፎርስ መሪ ነበር። በአካል መጥተዋል። ነገር ግን በተቀናጀ ሁኔታ በበየነ መረብ የሁለቱን አስተዳዳሪዎችና የኛም ማኔጅመንት ያገኙ ነበር። ይሄ ለኛ አቅም ሆኖናል ማለት ነው። ስለዚህ እኛን ሊያግዙ የመጡ ሰዎች በሙሉ እኛ በፈጠርነው አደረጃጀት ውስጥ እንዲገቡ ነው ያደረግነው። በዛ ሁኔታ የሰራነው ስራ በደንብ አቅም ሆኖናል። በነገራችን ላይ ለሌሎች ሀገሮችም ትልቅ ልምድ የሚሆን ስራ ተሰርቷል ብዬ አስባለሁ። እኛም ደግሞ ተመረንበታል። ከዛ በተለይ በቅንጅት የሚሰሩ ስራዎች ከመስሪያ ቤት ጋር የጤና ሚኒስቴር ተቋማት መስሪያ ቤቶች ያገዙን ሁኔታ አለ። በጣም ብዙ አጋር ድርጅቶች አሉ። በእውነት በጣም ውጤታማ ስራ የሰሩ የዓለም የጤና ድርጅትን ጨምሮ ዩኒሴፍን ጨምሮ በጣም ብዙ እዚህ ያሉት ሎካል ወደ 20 አጋር ድርጅቶች ከኛ ጋር በጋራ ሰርተዋል። ስለዚህ የጋራ ውጤት ነው። እኛ መጣን የምንለው ነገር ሳይሆን የጋራ ውጤት ነው። ለሌሎቹም መማሪያ እንዲሆን በሽታው ካለፈ በኋላ እንደው ሌላ ጊዜ ይሄ ነገር ቢቀጥል ሌላ ሰው እንደው ግር እንዳይለው ጽፈን አስቀምጠናል። ወደ 84 ፔጅ የሚሆን የአፍተር አክሽን ሪቪው ይባላል። አሁን ሌላ ቦታ ቢመጣ ምን መደረግ አለበት? ከዚህ በአጠቃላይ የተማርናቸው ነገሮች ምንድነው? ዋን ሄልዝ የሚባለው በጣም መጠናከር አለበት። ያ ማለት ከእንስሳት ጋር በሚኖር በሽታ የሚመጡ በሽታዎች ላይ በደንብ መጠናከር አለበት። ሁለተኛ በጣም አንገብጋቢ ነው የላቦራቶሪ አገልግሎት ዲሴንትራላይዝ መደረግ አለበት። በየክልሉ መኖር መቻል አለበት ማለት ነው። ለምን ከተረጋገጠ ልናደርገው የምንችላቸውን እርምጃዎችን ይቀንስብናል ቶሎ ካለየም ማለት ነው። በዚህ አጋጣሚ የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ላቦራቶሪ ትልቅ እርምጃ ነው የወሰደው። ይሄ በሽታ ሩዋንዳ ላይ ዋና ከተማ ኪጋሊ ላይ ተከስቷል። ለመቆጣጠር ተቸግረው ነበር። እኛ በዚህ ሴታፕ የተቆጣጠርነው ህብረተሰቡ ስለ ተግባቦት ስራ ስለሰራ ነው። የሃይማኖት አባት እሺ ስላሉ ነው። የሀገር ሽማግሌዎች እሺ ስላሉ ነው። ወጣቶችን ስለ ኦርጋናይዝ ስላደረግ ነው። ከጂንካ ዩኒቨርሲቲ ጋር በቅንጅት ስለሰራ ነው። ስለዚህ የተግባቦት ስራ ለሁሉም ኢመርጀንሲ እጅግ በጣም ወሳኝ ነው። ያንን ስል ክፉም ሆነ ደግ መጀመሪያ ከማህበረሰቡ ጋር መግባባት ያስፈልጋል። የበጎ ፈቃድ አገልግሎት ወጣቶችን መጠቀም ቁልፍ ነው። መውጫ መግቢያውን ለይተው እዚህ ቦታ ነው እንዲ ነው ያሉን በበጎ ስራ የሰሩ የጂንካ ወጣቶች ናቸው። በነገራችን ላይ የማሌ ማህበረሰብ ማሌ በሙሉ በቃ እንዴት መቀበር አለበት የሚለው እናንተ ሳትመጡ ማስቀበር የለብንም ከኛ ምንድነው የምትፈልጉት ብሎ ማሌ ተጨማሪ ሰው እንዳይገኝ ያደረገው ማህበረሰቡ በሰራው ስራ በነገራችን ላይና እንዲህ አይነት ነገሮችን በጣም መስራት ያስፈልጋል። ሌላው የቅንጅታዊ አሰራር በጣም ወሳኝ እጅግ በጣም ወሳኝ ብለን የምናስበው ማለት ነው። እንግዲህ የሌሊት ኦፍን ሲሰሩ ምን አይነት ነው እንዴት ነች የሚለውን ከኢትዮጵያ ህብረተሰብ ጤና ኢንስቲትዩት የመጡ በዛ ተግባር ላይ የሚሰሩ ሰዎች ናቸው የመጡትና በአጠቃላይ ብዙ አስተምሮናል ብዬ አስባለሁ። የኛ ክልል አስተባባሪዎች እያንዳንዱ ቀን ላይ ይደውላሉ። በተለይ ርዕሰ መስተዳድር ክቡር አቶ ጥላሁን
ከበደ በጣም ይከታተሉ ነበር። ስለዚህ ዞኖችንና እኛን አንድ ያደረጉት እሳቸው ናቸው ማለት ነው። ትራንስፖርት ይቆም ይሄድ እህል ላይ ንግድ ላይ በሚጨምሩት ምንድነው የቅባት እህል ሌሎች ነገሮች ላይ ዘይት ላይ በሚጨምሩ ሰዎች ላይ የተወሰዱ እርምጃዎች ያንን ለማስተካከል ትምህርት ቤት መዝጋት መክፈት የጤና ስራ አይደለም። እነዚህን ስራ ኦርጋናይዝ ያደረገው የዞን አስተዳዳሪዎች ከክቡር ርዕሰ መስተዳድሩ ጋር ሆነውና ለሌሎችም ቤስ ፕራክቲስ ነው ብዬ አስባለሁ። የጤና ሚኒስቴር እገዛ እጅግ በጣም ያስመሰግን ነው። በጣም አቅም እንድንፈጥር አድርጓል። በተለይ ጂንካ ሆስፒታል ላይ አቅም ከመገንባት አንጻር ኦርጋናይዝ ከማድረግ አንጻር የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ተጠሪ ተቋማት በሙሉ ሰፊ ድጋፍ አድርገዋልና ለነሱም ከፍ ያለ ምስጋና አቀርባለሁ። ወባና ሌሎች ተላላፊ በሽታዎች እኛ ጋር አሁን የትኛው ነው በወባ በዚህ ሳምንት የተጠቃው ወረዳ ብትለኝ አውቀዋለሁ። 20ውን አውቃቸዋለሁ። እነማን ጋር ነው ጥሩ የሆነ ክትትልና ምላሽ ያለው የሚለውንም እናውቃለን። ምንድነው የኔ ሀሳብ አሁን ይሄ የመገምገም ሁኔታው እስከ ታች መውረድ አለበት። አንድ ቀበሌ ላይ ጤና ኤክስቴንሽኑ አስፈላጊውን እርምጃ ወዲያ ከወሰደች ወደሚቀጥለው ቀበሌ አያልፍም ወባ። ትልቁ ነገር መረጃ ለውሳኔ ሰጪነት ከመጠቀም አኳያ በታችኛው እርከን ላይ የሚጎሉ ነገሮች አሉ። በተለይ ወረዳ ተቋም ላይ ጤና ጣቢያ፣ ሆስፒታል። ስለዚህ ያንን ነው አሁን ያ ባህል እንዲሆን ነው እየሰራን ያለ ነው። ባይዘወይ ቅድም እንዳነሳሁት በእኛ ክልል ብቻ ሳይሆን ዞኖችም አሁን ይሄን መገምገም ጀምረዋል። ሁሉም ዞኖች ኦልሞስት 6-7 የሚሆኑ ዞኖች ደግሞ ያለ ምንም ማቆራረጥ ማለት ነው። ስለዚህ ይሄን ባህል ባደረግን ቁጥር ሞር ኦፍ ወረርሽኞችን መከላከል እንችላለን ማለት ነው። ወባ አሁን ላይ የዛሬ ወር ትንሽ ጨምሮ ነበር፣ ከፍ ብሏል። አሁን በ5000 በ4000 ቀንሰው ወደ 9000 10000 አካባቢ በየሳምንቱ እየመጣ ነው። ለዚህ ደግሞ አስተዋጽኦ ያደረጉ ያሉት 3 መዋቅሮች አሉ። ስለዚህ በተለይ ደቡብ ኦሞ፣ ጋሞ ላይ ከፍ ያለ ቁጥር መጥቷል። እዚህ አሪ ዞንንም ጨምሮ ማለት ነው። እነሱ ጋር ምላሹ በጣም ጥሩ ስለሆነ እየቀነሰ የመጣበት ነገር ነው ያለው ማለት ነው። ስለዚህ ስፔሻሊ የማህበረሰቡን ከመጠቀም አኳያ በጣም መንጠባጠቦች አሉ። ማፋሰስና ማዳፈን በህብረተሰብ ደረጃ መሰራት መቻል አለበት። የመድኃኒት እጥረት የለም፣ የአጎበር እጥረትም የለም፣ ተሰራጭቷል። ነገር ግን አሁንም ቁጥር 1 የህብረተሰቡ ችግር እንደ ደቡብ ኢትዮጵያ ክልል ወባ መሆኑን በዚህ አጋጣሚ ለማሳወቅና በወረርሽኝ መልክ የተነሳባቸው ቦታዎች ላይ አሁን ወደ 5 የሚሆኑ መዋቅሮች አሉ፣ ወረዳዎች አሉ ማለት ነው። እነዛ ላይ ከኛ መሄደ ቲም በጋራ እየሰራን ነው። እየቀነሰ መጥቷል ቁጥሩም ካየናቸው ማለት ነው። እነዚህ ናቸው። ሌሎች ተላላፊ በሽታዎች ምንም ሌላ በጣም አስቸጋሪ የምንለው ወረርሽኝ የለም። በቅርቡ እንደምታውቁት የጋሞ ዞን ላይ ጋጮ ባባ ወረዳ ላይ ማዞ ዶይሶ ቀበሌ ላይ የደረሰ የመሬት መንሸራተት ብዙ ሰው አጥተናል እንደ ክልል። ያንንም ምላሽ ሰጥተን ምላሽ ብቻ አይደለም በሽታ እንዳይገኝ መከላከል ስራ ተሰርቷል በቅንጅት። አሁን ላይ እንደውም ለተፈናቃዮች ቤት እየተሰራ ያለበት ሁኔታ ነው ያለው። ሪሎኬት ለማድረግ ሌላ ቦታ ሄደው እንዲያርፉ ተደርጓል። የአደጋ ስጋት ምክር ቤት የሚሰበስበው ክቡር ርዕሰ መስተዳድሩን ጨምሮ የግብርና ቢሮ ኃላፊ በጣም በቅንጅት ጥሩ ስራዎች ተሰርተዋልና እንደ ክልል ከመከላከልን መሰረት ያደረጉ ስራዎችን በደንብ እየሰራን ነው። ትልልቅ የሚባሉ ደግሞ ምላሽ የሚሹ ነገሮችንም እየመለስን እየሰራን ነው። ከዚህ በኋላ በደንብ መስራት አለብን ብዬ ማስበው መልሶ ማቋቋምና በተለይ ደግሞ የዝግጅት ሰዎችን የማስተማር ነገሮችን በቅንጅት ብንሰራ ከዚህ የተሻለ ውጤታማ ስራ እንሰራለን ብዬ አስባለሁ። አጠቃላይ አደረጃጀትን በተመለከተ ጥሩ ስራዎች እየተሰሩ ነው ያሉት። በተለይ አሁን ጤና መድንን ካነሳ ጤና መድን አላማው በጣም ከፍ ያለ ስራ ነው። ኢቭን እንደ መንግስትም ሰው ተኮር ስራዎች ይሰሩ የሚል የመጣው ከዛ የተነሳ ነው። ወደፊት ደግሞ የገጠሩን ትራንስፎርም እናር ከተባለ የግድ ጤና መድን መኖር አለበት፣ 100% መሰራት አለበት። ከዚህ አኳያ ጥሩ ስራዎች ሰርተዋል። በጣም አመርቂ ስራዎች ሰርተዋል። አይ ቲንክ የአባላት የማፍራት ምጣኔያችን ወደ 72% አካባቢ ነው እንደ ክልል። ያደሱ ደግሞ ከ90 በላይ ነው ያሉትና ምንድነው ትልቁ ነገር አላማው በ2030 ሁሉ አቀፍ የጤና ሽፋንን ማረጋገጥ አለብን ካልን የጤና መድን ሽፋን 100% መሆን መቻል አለበት።
ያ ምን ያመጣል? እርስ በርስ መተሳሰብን ያመጣል። በተለይ ገንዘብ የሌላቸው ሰዎች ገንዘብ በማጣታቸው ምክንያት ሳይታከሙ እንዳይቀሩ ነው አላማው በጣም ትልቅ ነው። ይህን አላማ ተደርተው መንግስትን እያገዙ ያሉ ግለሰቦች በየቦታው አሉ። በነገራችን ላይ ለ300 ለ400 ሰው የጤና መድን የማህበረሰብ አቀፍ ጤና መድን ሽፋን የሚሸፍኑ በጌዲዮ ዞን በዲላ ከተማ ሶዶ አርባ ምንጭ ላይ ትልቅ እንትኖች ላይ እየሰሩ ነው ያሉት ማለት መደጋገፍን የሚያሳይ ነገር ነውና ያ ደግሞ ምንድነው ያልተቆራረጠ አገልግሎት ይሰጣል ማለት ነው ለህዝቡ ማለት ነው። እነዚህ ነገሮች አላማዎቹ በጣም ብዙ ናቸው። በተለይ ገንዘብ ማጣት ጋር ተያይዞ ያለውን ስራ ይሰራል ብዬ አስባለሁ። ተደራሽነትንም ማሳደግ ነው ትልቁ አላማ ባይዘወይ እና እዚህ ጋር የተከፈለለት ሰው መጥቶ አገልግሎት ያገኛል ያሳ ተደራሽ ይሆናል ማለት ነው። ስለዚህ ከጤናው አንፃር በተለይ ደግሞ የአገልግሎት ጥራትን እንድናሻሽል እኛንም ይረዳናል ጤና መድኑ። በአጠቃላይ በአደረጃጀት የተሰሩ ስራዎች እጅግ በጣም ብዙና ወሳኝ ናቸው። የጤና መድን አንዱ ቢሆንም አሁን ደግሞ እንደ ሀገር የጀመርነው የሶሻል ሄልዝ ኢንሹራንስ አለ። የጤና ባለሙያዎች በሙሉ በሶሻል ሄልዝ ኢንሹራንስ ተካተዋል። በሚቀጥለው አመት ደግሞ ሁሉም የሰራተኛ ክፍል በደሞዝ የምንተዳደር ሁሉ የሶሻል ሄልዝ ኢንሹራንስ ስንገባ ሳንወድ በግድ ደግሞ የላቦራቶሪና የፋርማሲ አገልግሎቱን እኛ ጥራት ከፍ ማድረግ እንድንችል ያደርገናል ማለት ነው። ይሄ አቅም የሚሆን ስራ ነው። ስለዚህ እነዚህ ነገሮች በጣም ወሳኝ ናቸው። በደንብ ከፍተኛ አመራሮች የሚመሩ ናቸው። አሁን በስፋት መስራት ያለብን እሱ ላይ ነው። ባህል መሆን አለበት ነው ትልቁ ነገር። አንዱ እንደውም አሁን ሳውላ ሆስፒታል ነው በደንብ እየተሰራ ያለበት አንዱ እና ዋንኛው ሳውላ ሆስፒታል ነው። አርባ ምንጭ ሆስፒታል አለ። እንደ ወረዳ ደግሞ የጀመርነው አለ። ምዕራብ አባይ ወረዳ ላይ ሙሉ ለሙሉ ከወረቀት ነፃ ለማድረግ እየተሰሩ ያለበት ስራዎች አሉና ተደራሽነትን ማስፋት ነው ብዬ አስባለሁ። እኔ አሁን እንደው ከወረቀት እንደው ወረቀት አልባ ስንል ተደራሽነትን ማስፋት ቴሌሜዲሲን ለምሳሌ የዲጂታላይዜሽን አንዱ አስተዋጽኦ ቴሌሜዲሲን በጣም ሪሞት ቦታ በቴሌሜዲሲን ከታዋቂ አንድ ስፔሻሊስት ጋር ተገናኝቶ ሕክምና መስጠትን ይጨምራል በነገራችን ላይ። ስለዚህ እነዚህ ነገሮች ማስፋት የጤና ሚኒስቴር ዳይሬክሽንን በጣም ከፍ ያለ ነው። በነገራችን ላይ ትልልቅ ከተሞች አካባቢ በስፋት ሄደውበታል። ስለዚህ ይሄ አንደኛ ዘመናዊነት ነው፣ ሁለተኛ ውጤታማ ነው፣ ሶስተኛ ኮስት ኢፌክቲቭ ነው ስናያቸው ማለት ነው። አሁን ከትላንት ወደ አንድ ሆስፒታል አስመርቀናል። ሁሉም መልእክት ያስተላለፈው ቢያንስ ወረቀት አልባ መሆን አለበት። የአመለካከት ጉዳይ ነው በነገራችን ላይ የግብአት የምናምን ጉዳይ ሳይሆን አንድ ሰው አረጋዋለሁ ካለ ይችላል። ስለዚህ ወደፊት ዲጂታላይዝ ማድረግ የውዴታ ግዴታ ነው ብዬ ነው ማስበውና እጅግ በጣም ወሳኝ ስራዎች ይሰሩ ነው ያለው። ለምሳሌ መረጃን ለውሳኔ መጠቀም ቅድም ኢመርጀንሲ ላይ አንስቼ ይላል። እንዲህ አይነት ነገር ካለ ግን መረጃን ለውሳኔ የመጠቀም ሁኔታ በጣም እየጠነከረ ነው የሚመጣው፣ እየጨመረ ነው የሚመጣው። ያ ነገር ጨመረ ማለት ደግሞ ወረርሽኞች የመገኘት እድላቸው እየቀነሰ ይመጣል ማለት በጊዜ መለየት ማለት ነው። በጊዜ መለየት ሁኔታዎች አሉና እነዚህን ነገር ደግሞ ለጥናት ምቹ ሁኔታ ይፈጥራል። በነገራችን ላይ እያንዳንዱ ባለሙያ በየደረጃው ያለ ጥናት መስራት ይፈልጋል። ዲጂታላይዝ ማድረግ መቻል ቢባል ደግሞ በምን ያክሉ ሰዎች ላይ ነው የደም ግፊት የሚበዛው፣ እድሜያቸው ከስንት ጀምሮ ነው፣ ወንድ ላይ ነው ሴት ላይ የሚለውን ጥናት ከዛው ከዳታ መስራት የሚቻልበት ሁኔታ አለና ይሄን የጥናቶችን ከዲጂታላይዜሽን ጋር ብናያይዝ በጣም ብዙ ስራ ይሰራል፣ የባለሙያ እርካታ ይጨምራል የሚል እምነት አለ። 100% እያንዳንዱ ባለሙያ ሲያገለግል የሚያገኘውን መረጃ ሲያገኝ በጣም ሳቲስፋይድ ይሆናል፣ እርካታ ይጨምርለታልና ይሄ ወደፊት በደንብ መሰራት ያለበት ነገር ነው ብዬ አስባለሁ። አሁን ጂንካ ሆስፒታል ላይም እኛ ጀምረናል እንደዛው ማለት ነው። ስለዚህ መረጃን ለውሳኔ መጠቀም የሁሉ አቀፍ የጤና ተደራሽነትን የማስረጽ ነገር በዛ እንሰራለንና እነዚህ ነገሮች እጅግ በጣም ወሳኝ ናቸው ማለት ነው። እንደ አገርም ከተያዘው ጠቅላይ ሚኒስትራችን ከያዘው ዳይሬክሽን አንዱ ዲጂታላይዝ ማድረግ ነው የሚለውን በጣም እጅግ ወሳኝ ነው ብዬ አስባለሁ። ምናልባት ሌሎችም ኢኒሼቲቮች ከዚህ ጋር ተያይዞ ያሉ አሉ። ለምሳሌ ጽዱ ኢትዮጵያን በተመለከተ እኛ ጽዱ የጤና ተቋማት ብለን ይዘናል። ከዚህ ስራ አንፃር በተለይ ወላይታ ዞን ላይ በጣም ጥሩ ስራዎች እየተሰሩ ነው። በየተቋሙ ምቹ ጽዱ ከማድረግ አኳያ በራሳቸው ተነሳሽነት ባለሙያዎች እየሰሩ ውጤት ያመጡበት ሁኔታ አለ። ጽዱ የሆነ ተቋም ማለት ከብክለት ነፃ
የፈሳሽም ሌሎች ነገሮች ነፃ የሆነ ሰው ለመታከም መጥቶ ሌላ በሽታ እንዳያገኘው የሚሰሩ ስራ ቢያንስ ሳያው አትራክቲቭ የመሆን ነገር ማለት የግሪን ኢኒሺየቲቭ የምንላቸው አሉ። በሚበሉ ተክሎች ሆስፒታሎችን መትከልና በዛ መሙላት የሚሉት የሰሩ ያሉ በጣም ብዙዎች ናቸው። ስለዚህ ጽዱ የጤና ተቋም ከመስራት አኳያ በጣም ጥሩ ስራዎች እየተሰሩ ነው ያሉት። ቅድም እንዳልኩ ነው እንግዲህ ሆስፒታሎች እኛ ከጤና ጣቢያ አንፃር እንደ ከክልላችን ህዝብ አንፃር የሚጠበቅብን 320 ጤና ጣቢያ መኖር አለበት በክልሉ። አሁን 295 ጤና ጣቢያዎች አሉ። 25 ጤና ጣቢያ ነው የሚቀረን 100% ለማድረስ ማለት ነው። ክልሉ ከተመሰረተ በኋላ በደንብ የተሰሩ ስራዎች አሉ። የመጀመሪያ ደረጃ ሆስፒታሎችን እንዳልኩ ወደ 40% ላይ ነው ያለ ነው። ገና ብዙ ይቀረናል ለማስመረቅ የደረስናቸው ማለት በቅርቡ የሚመረቁ 2-3 የመጀመሪያ ደረጃ ሆስፒታሎች አሉና ይሄ እንግዲህ ከህክምና ተደራሽነት ጋር በቀጥታ የሚገናኝ ነው። የጤና ኬላውን ቅድም እንዳነሳው ነው የፕራይቬት ሴክተር ኢንጌጅመንት የግል ሴክተር ላይ የሰሩ ስራዎችም በጣም ከፍ ያለ ነው። እንደኛ የዛሬ 18 ወር የጀመርነው ምንድነው ህዝቡ አማራጭ ሊኖረው ይገባል። ከአንድ ቦታ ብቻ መድኃኒት መውሰድ ትንሽ ያስቸግራል ተብሎ በእያንዳንዱ ወረዳ አንዳንድ የማህበረሰብ ፋርማሲ መገንባት አለበት የሚል ኮሚትመንት በክቡር ርዕሰ መስተዳድሩ ተይዞ ነበር። ከትላንት ወዲያ 61ኛውን አስመርቀናል። ስለዚህ እያንዳንዱ ወረዳ ላይ አንዳንድ የመድኃኒት ቤት የሚለውን ወስደው እየሰሩ ነው። አንደኛ ማህበረሰቡ ይሳተፋል። ሁለተኛ ከአንድ ቦታ ብቻ የሚሆነውን ሌሎች አማራጮችን እንዲያገኝ ያደርጋል። በዚህ ረገድ ቀይ መስቀል ተሳትፏል። የእያንዳንዱ ዞን ልማት ማህበር ተሳትፏል። ባይዘው ዩኒቨርሲቲዎች ተሳትፈዋል። ባለሀብቶች ተሳትፈዋል። በአብዛኛው ግን ህዝቡ ነው የተሳተፈው። 61ዱ እንትን ሲሉ ማለት ሲፈጠሩ ማለት ነው። ይሄ ከፍተኛ የህዝብ እርካታ የጨመረ ጉዳይ ነው። ሁለተኛ መማማሪያም ነው። ሰው ሲሰጥ ያስተምራል። ስለ በሽታ መከላከል ያስተምራል። ስለ መድኃኒቱ ሳይድ ኢፌክት የሚያስተምርበት ቦታ ነው። አማራጭም ነው። ሆስፒታል ከታጣ ሄዶ የሚገዛበት ሌላ አማራጭ ነው። እንደገና ደግሞ ኮስት ኢፌክቲቭ ነው፣ በንጽጽር ርካሽ ነው። ስለዚህ ይሄንን ማዝለቅ የኛ ፋንታ ነው ማለት ነው። እንደ ክልል እኛ ቀጣይነቱ ጥሩ ነው እንዲቀጥል መስራት ያለብንን ስራ ከህግ አኳያ መስራት ያለብንን ስራዎች እየሰራን ነው ያለው። እኔ የኮሚኒቲ ፋርማሲ ወይም የማህበረሰብ ፋርማሲ ትልቅ ለውጥ ካመጡ እንደ ክልል ካመጡ ለውጦች አንዱና ዋነኛው ነው ማለት ነው። ስለዚህ እነዚህን ነገሮች በደንብ እንሰራበት። በተለይ ፕሮግራሞችን ከማጠናከር አንፃር ከህብረተሰቡ ጋር ያለንን ግንኙነት ከማጽናት አኳያ እና ደግሞ የዩኒቨርሲቲዎች ለህብረተሰቡ የሚሰጡትን ድጋፍ እንዲያጠናክሩ ከማድረግ አኳያ ሰፊ ስራ ተሰርቷል። እንደው አንዱ ሌላ እንደው ዋና የክልላችን እንደ ችግር የምናነሳው የሶላር ጉዳይ በጣም ብዙ ቦታ ይነሳልና በዚህ አመት መጀመሪያ አካባቢ አምና ላይ ወደ 18 ተቋም ላይ ሶላር አስገብተናል። ጤና ጣቢያና የመጀመሪያ ደረጃ ሆስፒታሎች ላይ የክልል መንግስት 18 ሚሊዮን ብር በልዩ ሁኔታ ደግፎ ማለት ነው። ሶላር ሲበራ እኔ ማለት ሆስፒታልና ጤና ጣቢያ የሄዱ ታካሚዎች ደስታን ሳይ እውነት ሁሉንም እንደው በሶላር ብናጥለቀልቅ ብዬ ነው ያሰብኩት። እጅግ በጣም በቃ ተደራሽ ያልሆኑ ቦታዎች ላይ ማለት ነው። ሜይቢ አሁን ቱርሚ ልትሄዱ ትችላላችሁ፣ አሁን በቶል ልትሄዱ ትችላላችሁ። በጣም ሩቅ ጤና ጣቢያዎች ላይ ተተክሎ ውጤት እያመጣ ያለ ስራ ሶላር ነው እና ሶላር በተቻለ መጠን ጤና ተቋማት ማብራት ውሃ የሌላቸውን ማፕ አድርገን ጨርሰናል እንደ ክልል ማለት ነው። በተለይ ጤና ጣቢያዎች ላይ የሶላር አገልግሎት ሲመጣ አንደኛ የላቦራቶሪ አገልግሎት ይሰጣል፣ ሁለተኛ ባለሙያው ማጥናትም ያለበትን ነገር ይሰራቸዋል ማለት ነው እና እነዚህ ነገሮች በስፋት ለመሄድ ነው ያሰብንበት። ምናልባት ሊመረቁ የደረሱ ጤና ጣቢያዎች፣ ሆስፒታሎች በቅርቡ እናስመርቃቸዋለን። በተቀናጀ ሁኔታ የክልሉን የጤና ሁኔታ የማሻሻል ሁኔታ በጥሩ ደረጃ ላይ እንዳለ በዚህ አጋጣሚ ለመግለጽ ነው።